ስለ ችላ መባል እናውራማ ችላ መባል ኢሞሽናል ኔግሌክት በጣም ፔንፉል ኤክስፒሪየንስ ነው ያማል ሊትራሊ ያማልና የብዙውን ቤተሰብ ቤታችን አብዛኛው ቤት ጠይቁኝ እናንተ ቤትም ያለ ችግር ነው ብዬ አስባለሁ ግን እኛ ረገጥከኝ ያማል ይሄ ነገር ገጨኝ ራበኝ ያማል አይነት ካልሆነ ፊዚካል ካልሆነ ማይማን አይደለን ኢሞሽናሊ አይገባንም ኢሞሽናሊ ቃላቱ ራሱ የለንም ብዙ እና ማሪክ ወይኔ አላቃቸውምና ለቤተሰቤ እንዲሆናል ለልጆቼ እንዲ ለሚስቴ እንዲ ምናምን ለባሌ እንዲ የሚለው ሰው አንዲት አፌክሽን አንዲት ደስ የሚል ቃል አንድ አቴንሽን ትንሽ ሰዓት ምናምን ስጥብትለው የሆነ የማያስፈልግ ነገር የምትጠይቀው ነው የሚመስለው ግን ቤታችንን የሚረብሸው በቃ እሱ ነው ብዙዎቻችን የቅርብ ሰዎቻችን መንጎዳበት ምናሳመምበት ኔግሌክት በማድረግ ችላ በማለት ነውና ነን ኢቨንት ነው ትላለች አንድ አውተር ያለች it's something ያልተፈጠረው የሆነ ነገር አረከኝ ሳይሆን መታቀፍ ፈልጌ ሳታቅፈኝ የሆነ ቦታ እንድታዳምጠኝ ፈልጌ ሳታዳምጠኝ አይዞሽ እንድትለኝ እንድታየኝ ኮምፎርት እንድታደርገኝ ፈልጌ ያላየኸኝ ነገሮች ነን ኢቨንት በጣም ያማሉ ቤተሰብን እንዲ የሚይዘው ቦንድ ረህማ የሚባለው መተዛዘን መዋደድ ምናምን ላቭ በጣም መሰረታዊ ነገር ሆኖ እኛ ግን እሱን በሙሉ ትራንዛክሽናል ነው እኔ እንዲያረጋለሁ እኔ ገንዘብ አመጣለሁ አንቺ ቤታጸጃጅ ታርጋሽ ልጆችን ታሳድጊያለሽ በቃ ቤተሰብ ፈጠርን and I think እሱ ጋር ነው ትልቁ የቤተሰባችን ውድቀት ፌሊየር መሰባበር ያለው ረህማ የሌለበት ቤት ነው ሃይማኖት አባቶች ምናምን የሚባሉት ራሱ እኔ እንደ ሙስሊሞችን ነው ማቀውና ብዙም ተስፋ የላቸውም ቤተሰብ ኢንስቲትዩትን ለማዳን ማለት ሁሌ ለዚህ ነው ምክንያቱም መለም ይርሐም ላ ይርሐም የማያዝን የማይራራ ፍቅር የማያሳይ አይታዘንለትም ብሎ ትልቅ ፓርት ይሄን ሐዲስ በየቦታው ተሰሙታላችሁ ግን ማትሰሙት ለምን እንደተባለ ልጅን አቅፎ መሳም ማጫወት ይሄን አፌክሽን ማሳየት አቴንሽኑ መስጠት እንደሆነ ረህማ የተባለው እሱ ሲጎል ቤት ውስጥ ረህማ መተዛዘን ርህራሄ ውዴታ የለም ማለት እንደሆነ literally affection ነው ይሄንን ረህማ ተብሎ ኮት የተደረገውና ይሄንን ሲያነሱ አታዩም ቤተሰብ ችግር ምናም ሲባል ቻሉ ቻይ እንደዚህ በል ታገስ ተቻሉ በቃ ብሎ ያልቃል በመታገስ አይኖርማ if you're hurting me በየቀኑ ያሳመምከኝ ከሆነ ያሳመምኩ ከሆነ ብንበላ ብንንትን ለኔ ቤቱን ባጸዳ አንተ 100 ሚሊዮን ገንዘብ ብታመጣ ቤተሰብ አይደለም maybe housemate ልንሆን እንችላለን አብረን ዝም ብለን አንድ ቤት ነዋሪ ልንሆን እንችላለን ግን ቤተሰብ አይደለንም በየቀኑ የጓጓሁ እንድታይኝ ተቀምጬ እየጠበኩኝ ነው አንተ የሆነ ነገር መተልት ነግረኝ ጓጉተህ ችላ ስለህ ያመመህ ነውና let's heal ለማለት ነው አቅፈው ስመው የኔ ምናምን ብለው ያላሳደጉ ወላጆች እንኳን ቢኖሩን እኛ ዛሬ እሱን ለልጆቻችን ለባላችን ለሚስታችን ማድረግ እንጀምርና affection ሰጣጥሺ እንዋደድ visibly እንዋደድ በቃ